ሰላም እንዴት ናችሁ? ማለት ዛሬ የሆነ ነገር መናገር ፈልጌ ነው። ይሄንን ደግሞ መናገር መጠየቅ ለምፈልገው ወታደርን ከዳር ቆመው ለመተቸት ክብራችን ዝቅ ለማድረግ ለምትሞክሩ ሰዎች ነው። አይበለውና የሆነ መግለጫ ቢወጣ በሀገሪቱ ያላችሁ ወታደሮች በሙሉ ያላችሁ በስፍራ ያለቃችሁ እንደማንኛውም ሰው መዝናናት፣ ቤተሰብ መጠየቅ፣ ከወዳጅ ከዘመዶቻችሁ ጋር ማሳለፍ ትችላላችሁ። ለተወሰነ ጊዜ እረፍት ውሰዱ ቢባል ኖሮ በአመታት አይደለም፣ በወራትም አይደለም፣ በሳምንትም እንዲሁም በቀናትም አይደለም፣ በደቂቃዎችና በሰዓታት ውስጥ ምን የሚፈጠር ይመስላችኋል? ያለ ወታደር ያለ ጸጥታ አካል አገራችን ምን አይነት ሁኔታ ውስጥ ኖር ይመስላችኋል? እውነቴን እኮ ነው። የዛኔ እውነት ወታደር ቆሞ ለመተቸት ጊዜ ይኖርክ ነበር? አይደለም ያለ ወታደር አይደለም ያለ ጸጥታ ማንኛውም ከጸጥታ አካል ውጪ ይቅርና በቲክቶክ ላይ በሶሻል ሚዲያ ላይ ለአንድ ቀን ህግ ባይኖር ኖሮ ምን ይፈጠር ነበር ሲባል እኮ የብዙሃን ኑን ሐሳብ ሰምተናል። ገባህ? የውጭ ጠላት ይቅርና እዚሁ እኛ መሀል ውስጥ እንኳን ምን ይፈጠር ይመስላችኋል? እስቲ የሆነ ነገር ከማውራት ከዳር ቆመ ከመንጫጫት ይልቅ አንድ ነገር ቆም ብለህ ለማሰብ ሞክር። ይገባችኋል እኮ ሳይገባችሁ እኮ ቀርቶ አይደለም ምን እናስረዳችሁ። ግን ምን መሰላችሁ? ለአምሳቱን ወለደች እንዳትልሰው ፈጃት እንዳትተው ልጇ ሆነባት ሆናችሁን እኮ ነው። ይሁን ታናድዳላችሁ እኮ ቃል ራሱ ይጠፋል ስለናንተ ሲወራ። ዝም ብለው ወታደርን ከመተቸት ይልቅ ቆም ብለህ አስብ። የምትወዱን የምታከብሩን ደግሞ ክብረት ይስጥልን። እናመሰግናለን። ይሄ ለማለት ፈልጌ ነው እኔ